እመቤታችን ዘይቱን በተባለው ቤተክርስቲያን ለ3 ዓመት በተከታታይ ተገልጣላቸዋለች። ይሄን ታሪክ አሁን ምናልባት ብዙዎቻችሁ ታውቃላችሁ ብዬ ተስፋ አደርጋለሁ። በደብረ ምጥማቅ ለ5 ቀን መገለጧ በተአምረ ማርያም ተጽፎ እናነባለን። ያ የቆየ ዘመን ነው፣ ወደ መካከለኛው ዘመን ነው። ይሄ ግን በቅርብ ዘመን በ1960ዎቹ ውስጥ ያን ጊዜ የነበሩ ሰዎች አሁንም በሕይወት አሉ እና ለምንድን ነው እመቤታችን 3 ዓመት እስላሙም ክርስቲያኑም ምንም የማያምነውም በቃ ማንኛውም ሰው እየሄደ ያያት ነበር። 3 ዓመት ነው የተገለጠችው። 3 ዓመት ያክል በተከታታይ በአብዛኛው በተከታታይ እያዩት በቤተክርስቲያኑ ጣራ ላይ ብርሃን ለብሳ ትመጣ ነበር በየቀኑ ወደ ማታው ላይ አቤት። እና ለምን ተገለጠችላቸው? የተገለጠችበት ምክንያት ዋናው እንግዲህ እነሱ እንደሚነግሩን እስራኤል በ6ቱ ቀን ጦርነት የአረብ ሀገሮችን ግብፅን ማሸነፋ ነበርና ግብፃውያን የተሸነፍነው በክርስቲያኖቹ ምክንያት ነው ብለው ክርስቲያኖችን እንደ ምክንያት እያደረጉ ሊያጠቋቸው ፈለጉ። ስለዚህ በዛ ዘመን የነበረው የግብፅ መንግስት ክርስቲያኖችን ወይ አገር ለቃችሁ ጥፉ ወይ እስልምናን ተቀበሉ አለዛ እኛ የምናደርገውን ትቀበላላችሁ የሚል በጣም አስጨናቂ መውጫ መግቢያ የሌለው ከባድ አማራጭ የማይባል አማራጭ ሰጧቸው። በዚህ ጊዜ የግብፅ ኦርቶዶክስ ክርስቲያኖች ወደ እግዚአብሔር አመለከቱ፣ ወደ እመቤታችን አመለከቱ። በዚህ ጊዜ ነው እመቤታችን የተገለጠችው እና መጀመሪያ ስትገለጥ ቤተክርስቲያኑ ጣራው ላይ ባጠገቡ ማዶ ለማዶ ጋራጅ ያለው አንድ ሙስሊም ነው ያያት እና የሆነች ወጣት ልጃገረድ ቤተክርስቲያኑ ጣራ ላይ ወጥታ ራሷን ፈጥፍጣ ከዛ ጥላ ልታጠፋ መስሎት በጣም ተጨነቀ። ኧረ እባክሽ እንዳትወድቂ ራስሽ እንዳትይ ምናምን ይላል። ነገሩ እንደዛ አይደለም እና እየቆየ ምን እንደሆነ እየታወቀ ሄደ። 3 ዓመት ነው እመቤታችን ያለ ማቋረጥ በተከታታይ የተገለጠችላቸው። በዛ መከራው ስለነበሩ ነው። እመቤታችን በእውነቱ ለኛም ትድረስልን በእውነቱ